ቁጥር ያለን አናሳ ቁጥር እንዲኖረን የተደረገ ሆን ተብሎ አማራ በስነ ልቦና ከሌሎችን አናሳ ነኝ እንዲል ነው። እውነት ከተቆጠረ ግን አማራ በኢትዮጵያ የመጀመሪያ ቁጥር ይዛል። እውነት ነው። ከየት ተነስተህ ነው ብትሉኝ ሐረር ማየት እንችላለን። ሐረር 57% ነዋሪ አማራ ነው። ነገር ግን አማራው ውክልና የለውም። ናዝሬት ከ60% በላይ ነዋሪው አማራ ነው። ነገር ግን ምንም ውክልና የለውም። ተገዢ ነው አማራ። አዲስ አበባ ከ57% በላይ ነዋሪ አማራ ነው። ነገር ግን አሁን አዲስ አበባ ኬንያ የሚባሉ መጥቷል። እና ወንድሞች ቅድም ይነግሩት የነበረው አይተዋል። ወጣቱን ምን አይነት ውድቀትና ፌክ እንደተሰረብን በደንብ ማወቅ ይገባቸዋል። የጥላቶቻችን ሴራ በዘር በአካባቢ በጎጥ በጊዜያዊ ጥቅም ወጣቱን እንዲከፋፈልና አንድነት እንዳይኖረው አበክረው እየሰሩ ነው። ይሄ ደብረ ማርቆስም ይኖራል ብዬ ገምታለሁ። ወጣቱ ይህን በደንብ ማየት ይገባቸዋል። ይህን ጉዳይ ማስወገድ የምንችለው ትግል ከቤት ወደ ውጭ ስናደርግ ነው። ትግል ከጓደኛ ከወንድም ከእህት ስንጀምር ነው። ከውጭ ወደ ውስጥ 27 ዓመት ተመክሯል፣ 25 ዓመት ተመክሯል፣ አልተሳካም። አማራው ግን አሁን ከውስጥ ወደ ውጭ በመታገል አንድ በማድረግ ጠላትን መመከት መቻል አለብን። አሁን የአማራ ጠላቶች ምን እያደረጉ ነው ለሚለው እዚህ ጎጃም ሆናችሁ ደብረ ማርቆስ ለእናንተ ግልጽ ነው። እዚህ ጎጃም እንኳን ትናንትና ጎንደር አማራና ቅማንት በሚል ለብዙ ዓመታትን የተዋለደ አንድ አይነት ስነ ልቦና ያለው አንድ አይነት ቋንቋ ያለው አንድ አይነት ባህል ያለው ህዝብ አማራና ቅማንት በሚል ብዙ ወንድሞቻችን ቅማንቶችን እንዲሳደዱ እንዲሞቱ፣ ብዙ አማራዎች ወንድሞቻችን እህቶቻችን እንዲፈናቀሉና እንዲገደሉ አድርገውናል እርስ በራሳችን።